አንተ አዋራት እንጂ ምን አባ ይዘጋል? አረ ምን ይዘጋኛል ማለቴ ስም አልኩሽ አይደል? አረ አላልከኝም ቅዱሴ። ግን በቴክስት ሰው የተረጋጋ ሰው መስሎኝ ነበር። ቁጥር አንድ አጣባሽ መሆኔን ዘንግተሽ ነው አኒ። አሁን ራሱ እያጣበስኩ ነው እኮ። አንጀትክ ይጠበስ። ምን እያጣበስኩ ነው ትለኛል? እየጠበስከኝ ነው እንጂ ማንን? እሺ አሁን ምን ልትላት ነው? አንቺና ራሴን ነው አንዬ። እኔ ቆንጆ ቆይ እኔና አንቺ ተጣብሰናል እንዴ? ማን በላለ? እኔ በላልኩ? ይኸውልህ የምትወጂ ሰው ያለ ወይ በላት። እሱን ተይውና ከኛ ክላስ ምናምን የሚመችሽ ሰው አለ እንዴ? አንተን እንደወደድኩ እየነገርኩ እንዴ ነው ሌላ ሰው ልወድ የምችለው ቅዱሴ? ግን ደግሞ ከዚህ ነው ቅዱሴ ለተስተምራኝ የተረጋጋው ቅዱሴ ወደድኩት ይመስለኛል። እውነት ነው አንዬ። እኔም ካንቺ ውጪ ሌላ ሰው ማሰብ አልቻልኩም። አልቀረብም። ለማንኛውም አሁን ብሩን ስጣት። ይሄው ቃል የገባውልሽ ብር አንዬ። ተጨማሪ ካስፈለገሽ አትጨናነቂ፣ ጠይቂኝሽ። ግን አንተ ኬት ነው የምታመጣው? ይኸውልህ አባቴ ያስቀምጠልኝ ብዙ ገንዘብ አለ፣ ተጠቅሚበት አላቅም። በቃ የሆነ ሰበብ ፍጠርና። አባቴ ያስቀምጦልኝ የሞተው ብር ነበር እና ለምንም ነገር ተጠቅሜው አላቅም። ለዛ ነው። በጣም ነው እሺ የማመሰግነው ቅዱስ። አንድ ቀን ሁሉንም እመልሳለሁ። ግን ቤት ምንም አይለውም አይደል? አረ አንዬ ማንም አይጠይቀኝም። እሺ ጭንቅ እንዳይልሽ። በጣም ነው የማመሰግነው እሺ ቅዱሴ። አንተ ያ ጓደኛ አቤልስ? ሰማይ ቤት ነው በላት። ሰማይ ቤት ልበልሽ? ቆይ ስተኝ የአቤል ጠባቂ ይመስልሻለሁ? ለካ እውነቱን ነው አቤል። ሀናና ቅዱስ ተጣብሰዋል ያለው። እንኳን አንቺውን የመሰለ ልጅ ይቅርና አቤል አንቺን ጠብሶ አይደል እንዴ? ምን አልክ አንተ አመዳ? ቲኑዬን ከዚች ለቃቃሚ ጋር እያወዳደርካት ብቻ እንዳይሆን ተከበር እሺ። እዛ እንደለመርከው ከዚች ልቅምቅም ደሃ ጋር ተጨማለቅ። እውነቷን ነው ቲኑ፣ ስርዓት ይኑር። ለሱም ቢሆን ደግሞ አስጠንቅቀው። እንደማንም ከቤቱ ገፍትሮ ያባረኛል። ወይኔ ቲና። ይኸውልህ ከመጣኝ አጋጭሻለሁ በላት። ከመጣው አጋጭሻለሁ። ዞር በይ ከፊቴ እንዳታሳስቺ። ምን እንዳታመጣ ነው ደግሞ? እንዴት ነው የሚያደርገው? በፈጣሪ ሁለት አንድ አይነት መናጢ። አረ በእግዚአብሔር በላት። አዘርራትም እንዴ? እሺ ደንበኛዬ፣ ሰዓት ደረሰ አይደለ? ቆይም ቢሮ በቀን አንዴ ካልተሳለምክ አይሆንልህም ማለት ነው? አረ መምህር እንደዛ እኮ አይደለም። መታ ራሷ ነች ነገር የፈለገች። ቆይ እሷ ነገር ብትፈልግ አንተ የመደብደብ መብት የሰጠ ማን ነው? ያ ነዋ ደግሞ። እሷ አጋፍቶኝ እዚህ የለም። ማ? ሰይጣኑ ነው መሰለኝ። ታው ግን ቅዱስ ይቆጫል። ታው እኔ ከዚህ በኋላ በአንተ ላይ ተስፋ የለኝም፣ መሮኛል። ቆይ አንቺስ ቢሆን ምን ያሳድብሻል? ትቸራረን ያልተሳደብኩም እና እየመረቅሽን ነበረ። አንቺ አይደለሽ እንዴ መተሽ ደሃ መናጢ ስትይ ነው ነበረ? ቆይ ግን አንቺ ለመሆኑ ድህነቱን በምን አውቀሽ ነው? አብሮ የነበረችው ልጅ ባለፈው ምግባችንን ሰርቃ በልታብን ነበር። ስልክ ሁላ ሰርቃ ነበረ። እኔ እሷን ነው ደሃ ያልኩት። ዝም በይ እባክሽ። የጣላችሁትን አይደል እንዴ ያነሳችሁ? ድሮም ሰው የጣለው ሰው ሲያነሳበት አይወድም። ምንድን ነው የምታወሩት እናንተ? ጓደኛዬ ናትና ያው የኑሮ ችግር አለባት። አባቷ ታማሚ ነው። ባለፈው ስልክ ጠፍቶ እየተፈለገ እያለ ቦርሳ ውስጥ ምግብ በፌስታል ተገኘ። ምግቡ የዚች ቀበጥና የዛች ቲና ነበር። ያው ቆሻሻ ውስጥ ጥሎት ነበር። እናንተ ቀድሞውን ለምን ጣላችሁት? መብላት ስላልፈለግን፣ በዛ ላይ ደግሞ ቲኑም አልተመቻትም ነበር። ታዲያ መጣልሽ ሳያሳፍርሽ ማንሳቷ እንዴት ያሳፍርሻል? ሲጀመር እህል ክብር አለው። እሺ ስንት በተቸገረበት ሀገር እናንተ እህል ትጥላላችሁ እኮ። ዝበላተ ሲጀመር ትክክል ነው እያልኩ አይደለም። ኳስ በምትመታበት እጅ እንዴት ሴት ልጅ በቡጥ ትላታል? አረ ቲቸር እኔ በጥፊ ነው የመታሁት። እሺ ቅዱስ ግድ የለም ከአንተ ጋር እንነጋገርበታለን። አንቺ ደግሞ ከዚህ በኋላ እንደዚህ አይነት ስድብ ሁለተኛ እንዳትደግም እና እንሂድ ቲቸር አይደል? አሁን ትሄዳለህ፣ ከዛ ደግሞ ተመልሰህ ትመጣለህ። እኔ ላይ እንደቀለድክብኝ ይኸውልህ አንተ ላይ እቀልድብሃለሁ። ደግሞ ምን አደረኩ ቲቸርዬ? አሁን ውጡልኝ። ይኸውልህ ቅዱስ ከዚህ በኋላ እዚህ ቢሮ ብትመጣ ያለምንም ማስጠንቀቂያ ነው ማባረርሽ። አረ መምህር አልመጣም። ምን ልሰራ እመጣለሁ? ይሻልሃል። አሁን ውጡልኝ።
አንተ ግን ምን አይነት ጅኒ ነህ? በላት ብለኝ በዛው ጠፋ አይደል? እና ምን አድርግ? ቆይ እኔን ምታት ያልኩት ብዬ መናገር ነበረብኝ? እና ታዲያ እውነት አይደል እንዴ? አንተ አይደል እንዴ ምታት ያልከኝ? አረ ቅዱስ አንተ ግን ቆይ ለኔ የምትከፍለው መስዋዕትነት በቃ ብቻ እንጂ። አዎ በቃኝ። እኔ በአንተ ጉዳይ ልሙት እንዴ? ሲጀመር ውሸታችንም አልተመቸኝም። ሲቀጥል አስተማሪውም የመጨረሻ ማስጠንቀቂያ ሰጥቶኛል። ትባረራለህ ብሎኛል። አረ እባክህ ሁሌ እኮ ነው እንደዛ የሚለው። ሁሌ እንደለመንኳ እንዴ? አሁን ግን በቃኝ። ሁሌ መለመን አለብኝ እንዴ? መለመን ግድ ነው እንዴ? ግድ ነው መቼ አልኩ? አታካብድ ለማለት ነው። ወይ ቅዱስ፣ ለነገሩ ተናግራ ለመምጣትም አንድ ነገር ነው። ጭራሽ ወሬኛ ነህ እያልከኝ ነው? ወሬኛማ ወሬኛ ነህ። ወሬኛ ስለሆንክ አንዴ ይዙን ያዋረድከው። አሃ እኔ ለአንተ ስል ከዛይ ሰጎን ጋር ተጣልቼ መጣው። አንተ ተቀምጠ ቅዱስ ወሬኛ ነው ብለህ ታስባለህ። እኔ እንደዛ አልኩኝ ቅዱሴ? ተው ግን ቅዱስ፣ አሁን በእጄ ነው ያለው ምንም አያመጣም ብለህ ነው እንደዚህ የምትለኝ? ተው። እኔ አላልኩም፣ ግን ስሜታዊ ካረከኝ ሄጄ ላና እናገራለሁ። ያንን ያደረግክለት ቀን እኔ እናንተ ተቆራረጠ። ቅዱስ ሞተ ነው። ምን ታስፈራራኛለህ? ቢቀር ያው ግብዣ ነው። ጓደኝነት እንደሆነ አልጠቀመኝም። ኧረ እንደዛ ነው። እንዴት እንደምወድማ ታውቃለህ። የኔ ወንድም እንደማጨክንብኝ እኮ አውቃለሁ። እንደዚህ በልና ቲና እንደማስፈንክተኝ። ሀኒቾ እንዴት ነሽ? ደህና ነሽ? ምን ሆነሽ ነው ግን ሀኒቾ? ትናንትናና ዛሬ በተለይ በአጠቃላይ እየሸሸሽኝ ነው። ደህና ነሽ ግን? ጓደኛሽ አይደለ እንዴ? ለምንድን ነው የማታማክሪኝ? ለማክሽ ማሪ፣ በእውነት ነው የምልሽ ከዛን ቀን በኋላ በጣም ነው ያፈርኩት። የሁላችሁንም ሁኔታ በጣም ከብዶኛል። በተለይ ደግሞ አንቺ እንብላ እያልሽኝ ያንን ምግብ ማንሳቴ። ሀሳብሽ እኮ ገብቶኛል ሀኒቾ፣ ግን እንደዚህ መሆን የለብሽም። ሀሳብሽ ገብቶኛል ሀኒቾ፣ ግን ስለ ራስሽ አስበሽ እንደዛ እንዳላደረግሽ ገብቶኛል። እውነት ነው። ለራሴ ብቻ ባስብ ኖሮ ከአንቺ ጋር መብላት እችል ነበር፣ ግን ለአባቴ ይዤ መሄድ ፈልጌ ነበር። እኔም እንደ ጓደኛ ላግዝሽና ልረዳሽ አልሞከርኩም። ጥፋት አለብኝ። እሺ አሁን ለምንድን ነው የከፋሽ? ሶስናና ቲና። ሶስናና ቲና ምን? ተናፊ፣ ለቃቃሙ፣ ደሃ፣ መናጢ፣ ብቻ ብዙ ነገር አሉ። ታዲያ ለእነሱ ትከፍያለሽ እንዴ? ጸባያቸው እኮ ነው ሰው መስደብና ማንጓጠጥ። ደግሞ ቅድም ቅዱስ ሶስና መታ ሲባል ነበር። እቺ ሾካካ ከኔ ጋር ነበር። በእኔ ምክንያት ነው እንደውም የመታት። ማለት ቅዱስ ላንቺ ተደርቦ ነው ሶስናን የመታት? ቆይ አንቺና ቅዱስ አብራችሁ ምን ትሰራላችሁ? አዲስ ነገር ተፈጥሯል። የሚወደኝ ደብዳቤ የሚጽፍልኝ ሁሌ ማታ በቴክስት የሚያወራኝ ልጅ ሀሳቤ ሲል የነበረ ቅዱስ ነው እንዳትይም ብቻ። አዎ ቅዱስ ነው። እሱ ነው ብዬ አስቤ አላውቅም ነበር። ብቻ በጣም ደስ የሚል ልጅ ነው። ደግሞ ከኢዛና ጋር አጣበስኳቸው ሲለኝ ነበር። አዎ እኔና ኢዛና እኮ አንድ ላይ ሆኑ። ቆይ አንቺና ቅዱስስ? እውነት ለመናገር ስላልጠየቀኝ እንጂ ቢጠይቀኝ ኖሮ እሺ አልለውም ነበር። እሱ በጣም መልካም ሰው ነው። ሳስበው እኔ አልጋባውም፣ ከእኔ የተሻለ ሴት ትጋባዋለች። አንቺ እኮ ምርጥ ሴት ነሽ ሀኒቾ። ከቅዱስ ጋር ማች ታደርጋላችሁ። በጨጓራሽን ቻይ። ጸባዩ፣ ግልጽነቱ በጣም ደስ ይላል። ግን በቴክስት ሰው የተረጋጋ ሰው መስሎኝ ስለነበር ይሁን አላውቅም። ብቻ ነገረ ስራው ሁላ ግራ ያጋባል። ሲጀመር በተፈጥሮ ልጁም ግራ የገባው ነው። የኔ ቆንጆ ወደሽ አይደለም ደግሞ ዛሬ ፍቅርን አይተሽዋል እንዴት እንዳማረበት። አዎ ሳይ በጣም ደስ ብሎኝ ነበር። የቸር በፈቃዱ ምክር እንደሆነ አልጠራጠርም። እሱ ሰውዬማ ገና ጉድ እንደሚያመጣብን አልጠራጠርም። ብቻ ለመልካም ነው። እውነት ነው። ለመልካም ከሆነ እንኳን ቅር አይልም። ምናልባት አንዳንድ ነገሮች ላይ ትክክል ነው። እሱማ አዎ ከኛ በተሻለ ነገሮችን ያገናዝባል። ግን ያው ሰው አይደለም፣ ስህተቶች አይጠፉበትም። ለነገሩ እኛ ምን አገባን? በቃ እኔ ተነሽ፣ እኔ ትምህርት ሰዓት ደርሷል። ፍቅር እንዴት ነው? አለቃ አምሮብሃል። አሪፍ ስታይል ነው። ከኔ ጋር በደንብ ይሄዳል። አመሰግናለሁ።
አነጋገርም ተቀይሮብኛል። ምንድን ነው በአንድ ሌሊት እንደዚህ የቀየረ? ምንም አቤል፣ ከአንተ ምንም አልደብቅም። ከሁሉም በተሻለ ትቀርበኛለህ፣ ታዳምጠኛለህ። ማርየን እንደምወዳት ታውቃለህ። ከሷ ጋር ተስፋ ባይኖረኝም ከራሴ ጋር ግን አለኝ። ራሴን መለወጥ እፈልጋለሁ። እረዳሃለሁ። ያንን ጂል የተባለ የሚቀልዱበትና የሚስቁበትን ፍቅር መርሳት እፈልጋለሁ። ይኸውልህ ፍቅር፣ ሁሉም ነገር በአንዴ ላይ ይቀየር ይችላል። በርታ በል። እውነት ነው። አለባበስ እና ጸጉሬን እንጂ በራስ ላይ ያለኝን እምነት አልቀየርኩትም። ጎበዝ። ዋናው ነገር አንተ ለለውጥ መነሳትህ ነው። ኤኒ ታይም ከጎንህ ነኝ። እሺ ሁሉንም ነገር ሳስብበት ነበር። ህሊኔን መርጬ ለሰዎች ምቾት መኖር መሰደብና መንጓጠጥን እንጂ ሌላ ምንም ነገር አላመጣልኝም። ስለዚህ እንዳልከኝ ለራሴና ለአባቴ መኖር አለብኝ። ስለዚህ አላማ ማለት ምን ማለት እንደሆነ ገባሽ ማለት ነው። በማንኛውም መንገድ ቢሆን ከሰዎች እርዳታና ስድብ ተገላግዬ ራሴና አባቴን ማስከበር ፈልጌው ባይሆንም በዚህ ምድር ላይ ከሰውነት በላይ ገንዘብ ያስከብራል። ሩት ሩት፣ ምን ፈለግሽ አንቺ ሌባ? ስልኬን እንደሰረቅሽ የራስታውልሽ መሰለሽ እንዴ? ይቅርታ፣ ሰዓት ስንት ነው ብዬ ልጠይቅሽ ነበር። አያገባኝ፣ ቁጥርሽ ድረሽበት። ሰው ማለት ይሄ ነው። ለዚህ ሰው ለሚባል ፍጥረት ብዬማ ራሴና አባቴን አልጎዳም። ለካ ያጠፋን ማንኳሰስ እንጂ ያለ ማነው ማመስገን ኋላ ቀርነት ሆኗል። ምንድነው ተኩረ የምታይ? ልጠይቀኝ የምትፈልገው ነገር አለ? በልብ ውስጥ ግን እያብሰለሰልክ ያለው ነገር አለ? መጠየቅ የምፈልገው ብዙ ነገሮች አሉ። እኔ የማውቀውን ነገር አንተን ለማስተማር ዝግጁ ነኝ። ቆይ አንተ ማነህ? እንዴትስ ነው ዝም ብለህ ቤቴ ልትገባ የቻልከው? የት ነበርክ? ቤተሰብ የለህም? ሐቀኛ ከሆንክ ሰው የለህም። ሰው ከሌለ ደግሞ ሚስት የለህም ማለት ነው። ሚስት ከሌለ ልጅም ቤተሰብም የለህም ማለት ነው። ተግባባን? እና ይህን ከቤተሰብ ጋር ምን አገናኘው? ወላጆችስ? አላውቃቸውም።
ራሴን ሳስተውል እዚህ ምድር ላይ ያገኘሁት ልበለን። ያለ ቤተሰብ መኖር ላንተ ቀላል ነበር ማለት ነው? ማለት አሁን ሳይሆን በፊት በእኔ እድሜ እያለ የቀድሞ ህይወቴን አለማስታወስና ባለፈው ህይወቴ ትዝታ ወደ ኋላ አለማሰብ የኔ ህግ ነው። ህጌን ደግሞ ለማንም ስላላፈርስም ይሁን። እኔ ግን የጠየኩ እውነት እንደምትሆን የኔን ብቸኝነት ምሬትና ሰው የማግኘት ፍላጎት ለማስታገስ የመጣ ስለመሰለኝ ለመግባባት ያክል እንድናወራ ነው። ስለ ራስህ ለማውራት እኮ ግዴታ የሰዎችን ሚስጥር ማወቅ አይጠበቅብህም። የሆነ ነገር ልጠይቅህ ነበር ግን በቃ ትቼዋለሁ። ተው። ያላመንክበትን ነገር መጠየቅ ግዴታ አይደለም። ደግሞ ሁሉም ነገር አይጠየቅም። ሰላም ደር ደናደር አባዬችን ብላሽ። የኔ ልጅ አቤት አባዬ። እንደው ከየት አምጥተሽ ምግቡን ሰራሽው? አባዬ አንተ አትጨነቅ እሺ። አንዱ የትምህርት ቤት ጓደኛ አበድሮኝ ነው። አይ የኔ ልጅ የኔ ብለሽ ተሰቃየሽብኝ አይደለ? ችግር የለውም አባዬ አንተ አትጨነቅ። አንተ ሲሻልህ ደግሞ እራሳችን ሰርተን እንመልሳለን። አታስብ እሺ። አይ የኔ ልጅ እኔ ምን ይሻለኛል? አባዬ እንደዚህ አትበለው እባክህ። የማይደን በሽታ እኮ አይደለም ያመበ ገንዘብ ስላጣን እንጂ። አሁን ደግሞ ትታከምልኛለህ እሺ። ሰው የልጁ ገና ነገር ያወሳል። እኔ ዳንኪ እዳወረኩሽ። አባዬ እባክህ እንደዚህ አትበል። አንተን ፈልገህ እኮ አይደለም፣ በቃ የፈጣሪ ፍቃድ ስለሆነ ነው። ይህም ቀን ያልፋል እሺ አባ። እንደሱ አትበይ። የኔ ምግብ ዳንኪ ተረፈ። እባክህ እንደዚህ አትሁንብኝ። እኔ ያላንተ ማን አለኝ? እንደዚህ አትበለኝ፣ ይከፋኛል። እባክሽ እባክሽ የኔ ብለሽ አንቺ አትጎጂብኝ። አባ እኔ እኮ ምንም አልሆንኩም። አንተ ስትበረታልኝ ነው እኔ ደግሞ ጠንካራ የምሆነው ታውቃለህ። በቃ ሰው በቃ ይሽዬ እኔ በቃ ይሽኝ ኑሮሽኝ አባዬ እባክህ እንደዚህ አትበለኝ። እኔ ያላንተ ማንም እንደሌለኝ ታውቃለህ እንዴ? እባክህ እንደዚህ አትበል። አንተ እኮ ተስፋ ስትሰጠኝ ስትበረታልኝ ነው እኔም ጠንካራ የምሆነው። ደግሞ እንደዚህ አትበል። በቃ አንተ ሲሻል ሁሉንም ብር እንመልስላቸዋለን። እኔ እኮ አንድ ነገር እንኳን አላደረኩልሽም። እዛ ብቻ እኮ ያተረፍኩልሽ። አባዬ በቃ እንደዚህ አትበለኝ እባክህ ልለምንህ። አላንተ እኮ እዚህ ምድር ላይ ማንም የለኝም ታውቃለህ እንዴ? ሰላማዊ እንዴ ማርዬ፣ እኔ ቆንጆ እንዴት ነሽ? አለ ይዙዬ፣ እንዴት ነህ? አለው። አንተ ምን ነክቶ ነው በጠዋት? ቆይ ትምህርት ቤቱን በር ምን ከፍቶኛል እንዴ? ናፈቅሽኛ። ታዲያ ምን ላድርግ? ለምን እንደሆነ እንጃ። አሁን ደግሞ ከበፊቱ ይበልጥ እየወደድኩሽ። እኔም ይዙዬ፣ ሰው ግን እንዴት ተነጋግሮ መስማማትና መዋደድ እየቻለ እንዴት ስሜቱን ይደብቃል? መቼም እቺ ቅኔ ለኔ ሆናታል። አዎ ህልሜ ለቅዱስ ቅዱስ ባይኖርማ አንተም ስትፈራኝ ትኖራለህ፣ እኔም ስፈራ እኖራለሁ። እንደዛ የሆነ ደግሞ ሌላ ሚስት የምታገኝ አይመስለኝም። ኧረ ነው ሲጀመር ከአንቺ ውጪ ሌላ ሚስት የሚኖረኝ ይመስልሻል እንዴ? ሰው ሁሉ እኮ እንዳሰቡ አይኖርም። እንደዛ ቢሆንማ ስንት ማለቂያ ያልነበራቸው ፍቅሮች በቃላት አይፈርሱም ነበር። እሱ እውነት ነው። ቆይ ግን ፋዘርሽ ዛሬ እንዴት ትምህርት ቤት ሳይደርስሽ? ታዲያ አንድ ሰዓት ሳይሆን አስወጥተኝ ነው። አባቴ ከእንቅልፍ አልተነሳም። ለእናቴ ደግሞ ብያት እንደወጣው ብታውቅ። እና ምን አልሻት? ሰዓት የማክበር ቀን ነው፣ ለእሷ ደግሞ እሱን ልናከብር ነው አልኳት። እና አመነችሽ? ቆይ አንቺ ምን አይነት ውሸታም ነሽ?
ደግሞ እንዴት መጣልሽ? ጅልሺ ለአንተ ብዬ መሰለኝ ከቤት ድረስ በጠዋት የወጣሁት። የራስ ቀለድ ነው። ዝናሽ ዝኑዬ፣ አንተ ባቢድና ከዝናሽ ባለፈው የገዛሽውን ቻፕስቲክና ኩላኪልኝ በላት። እሺ በላት። አንቺ ደሃ መቼም ይሄንንም አንድ ቆሻሻ ውስጥ የጣለው ነው ለጋቅመሽ የተቀባሽው አይደል? ለዛ ነው መሰለኝ። ምንም አያምርም ደግሞ። እንደ ደሃ አርፈሽ ብትማሪና ትራፍሽ ብትለቃቅም አይሻልም? የምን መልክ መስራት ነው? ኦ ብዙ ወራችሁ። ይሄን ያህል እስክትናደዱ ድረስ ነው ማለት ነው ያማረብኝ? ሙድ መያዝሽ ነው። ራስሽን በታይ ምን እንደምትሰልሽ። ምንስ ብትመስል ምን አገባሽ? ለምን አልፈሽ አትቀመጪ? ይገርማል። እኔ ነበር ጭራ ያልከው። አንተ ራስህ ግራ ነው። አንተ ልጅ ከመጀመሩ ነው ከመናጭ ጋር መዋል የጀመርከው። ድሮም አትመቸኝም፣ አሁንም ደግሞ የትላንቱን እንዳልደግምሽ። እሺ አርፈሽ ተቀመጪ። አንተ ደግሞ ዝም ስትባል ተጨማለክሳ። እስቲ ንካትና አሳይሃለሁ። እሺ ለማንኛውም የማማሪ ልክ በንዴታችሁ ለገለጻችሁልኝ በጣም አመሰግናለሁ። ግን በዚህ ልክ ቅናት ደስ አይልም። ተይ እንጂ እኔ ቀናው። ቅናት ምን እንደሆነማ እኮ አንቺ አሳየሽኝ፣ ትራፊን እየለቃቀምሽ። መስመርሽን ባታርፊ አሪፍ ነው። ሰማሽ? አቤል እዛ ቆምሽ ከሷ ጋር ከምትጨቃጨቅ ብዬ ነው ያመጣሽ። ይቅርታና አሳማንኩሽ። አይ ደህና ነኝ። እናንተ እንዴት ነው የምትረዱት? ቅዱስ የመጣ እንዴ? በቃ እኔ ልሂድ። አቤል በቃ አመሰግናለሁ። አንቺ አምሮብሻል ደግሞ። በቃ ልሂድ እኔ። ሀኒ ምነው ችግር አለ እንዴ? ወይስ በቲና ተናደሽ ነው? አይ አልተናደርኩም። የሷን ጸባይ በደንብ አውቀዋለሁ። ምንም ቢሆን እኮ ጓደኛዬ ነበረች። ዛሬ ግን ለየት ተብለሽብኛል። በፊት ቢናገሩሽ መልስ ማሰጭልሽ ነበር። ሁኔታሽ ሁሉ ተቀይሮብኛል። ለመልካም ከሆነ እኮ ለውጥም ቅር አይልም። ቅዱስ ደግሞ አንድም ለአንተ ብዬ ነው። ትናንት ብር ስለሰጠኝ በገረጣ ፊቴ እንዳታኝ ብዬ ነው። እኔ ምንም ብትመስ ይወድሻለሁ። ኧረ በእናትህ ብታይ ለአባቴ ሁሉንም ነገር እንዴት ደስ እንዳለው። ዛሬ ከጎረቤታችን ከሐኪም ቤት ሄደዋል። ይህ ሁላ ነገር ደግሞ የሆነው በአንተ ምክንያት ነው። ይሄን ደግሞ እንደ ውለታ እንዳቆጥር እሳቸውም ይሻላቸው። እሱም እውነት ነው። ደግሞ በቅርብ ሁሉን እመልስላለሁ። እሺ? ከየት አምጥተሽ ነው የምትመልሺው? ከአሁን በኋላ ስራ ጀምራለሁ። ግን ምን አይነት ስራ ብለህ እንዳትጠይቀኝ። እኔ ከአንተ ብር እየተቀበልኩ አባቴን ማስታመም ሰልችቶኛል። ጠይቃት እንጂ ለምን አትጠይቃት? ምንድን ነው ስራው? ቢያንስ እሱን እንኳን ብትነግረኝ እኔ ይረጋጋሉ። ቅዱስ ይህንን የምነግርህ እንግዳ እንዲሆንብህ ብዬ ነው። አንዳንድ ነገሮችን በራሴ መወሰን አለብኝ። ይኸውልህ ውሳኔዎች ሁሉ ትክክል ላይሆኑ ይችላሉ።
አማክሪኝና የራሴን ሀሳብ ልስጥሽ በላት። ውሳኔዎች ሁሉ ትክክል ላይሆኑ ይችላሉ። አማክሪኝና እኔም ሀሳብ ልስጥሽ። አይ አያስፈልግም ቅዱስ። ህይወት ከዚህ በኋላ ልክ እንደዚህ ትምህርት ቤት እንደማይቀጥል አውቃለሁ። አንዳንድ ውሳኔዎችን በራሴ መወሰን አለብኝ። ቆይ ቅር ያለሽ ወይም የደበረሽ ነገር አለ እንዴ? አረ በእናትህ በደንብ ጠይቃት። ቅዱስ በጭንቅላት ውስጥ የምታስበውን ነገር ማስላት አቆምና ዝም ብለህ እመነኝ። አለበለዚያ ግን ከአንተ ጓደኝነትን ቢሆን የራሴን ውሳኔ አምነዋለሁ። አረ እኔም ተጨነቅኩ። ምንም የሚያስጨንቅ ነገር እኮ የለም። ለማንኛውም እንሂድ፣ አስተማሪ ቀርቷል። ምን አውቃለሁ አቤል፣ እየሰማት አይደል እንዴ? ልትነግረኝ ፈቃደኛ አይደለችም። እሷ ደረጃ ምን የሚሰራ ስራ የለም። አስቧል። ገንዘብ አልመልሳ ራስና ቦታ ስችል እኔ እንጃ እንግዲህ የፈለገችውን ተሞከር። አንተ አትጨነቅ። እንዴት ነው ማጨነቅ? ወዳታለሁ እያለ እንጃ እንግዲህ እኔ ማውቃትና እንደዛ አይደለች። የሆነ ለውጥ አላሳስቀኝ አታያትም እንዴ? ይቅርታ፣ እኔ ብቻ የማንበብ ነው የሚመቸኝ። ቤዛ ምን ችግር አለው? በፊት እኮ አልፎ አልፎ አብረን እናነብ ነበር። አሁን ተገኘ። በፊት ከራሴ ፍላጎት በላይ የሰዎችን ምቾት አስቀድም ሰው ስለነበር ነው። አሁን ግን እንደዛ አላደርግም። አይ ምን ታገኝቶ ነው? ምንም። ምን ይገኛል ብለሽ ነው? ካልፈለክ ይገኛል። ሰላም ሀናን የተሻታል? አላየኋት። ሀና ወይ ማታ አስተማሪ አሳይመንቱን ነገ ማታስገቢ ከሆነ ከነገ በኋላ አልቀበልሽም ብሏል። ወይኔ ጉዴ! ለካ ዛሬ ነበር ያልኩት። ቆይ እንደዛ ለምነሽ እሺ ብሎሽ እንዴት ትረሻለሽ? ሀና እንዴ ማነው እዛ ጋር እየጣላ ያለው? ማን ተጣላ? ቆይ አንቺ ልጅ ምን ሆነሽ ነው? አይ ተማሪዎች እኮ በስቶ ህፃን መስሎኝ ነው። ከሀና እኮ መጽሐፍ ተቀብዬ ሳልመልስላት እንዴ አቤላ ከየት መጣ ደግሞ ምን ሆናችሁ ነው እንዴ? ይሄ ብሬ ማን ነው? ወይኔ የኔ ነው። ይቅርታ አላየሁትም ነበር። አመሰግናለሁ። በቃ እኔ ልጅ እሺ። ቆይ አንተ ልጅ ግን ምን እየሆንክ ነው? በቃ ቶኝ ምን አድርጊ ነው የምትለኝ? ምንም። ምን ማለት ነው ምንም? ታውቋል ግን እየተከታተልከኝ እኮ ነው። ሀና አንቺ ጥሩ ልጅ እንደሆንሽ አውቃለሁ። ይሄ ነገር ምንም አይጠቅምሽም። እርግጠኛ ነኝ የዛ እርኩስ አስተማሪ ምክር ነው። የሚጠቅመኝና የማይጠቅመኝን አንተ አታውቅልኝም። እሺ ሲጀመር ቀዳዴ ላደፍል ጎዶሌ ላትሙላ በእኔ ጫማ እንዳቆመ ሰው ውሳኔ ልትወስድልኝ እንዳትሞክር እሺ። አይመለከትም። ይኸውልሽ ሀና እኔ እኮ እየፈረድኩብሽ አይደለም፣ ግን ደግሞ ይሄ አንቺ ማንነት እንዳልሆነ አውቃለሁኝ። ቆይ እኔ እናንተ ከዚህ በፊት እንተዋወቃለን? ንግግር ወይንም ሰላምታ አለን? ምንድነው 10 ጊዜ አቅሻለሁ የምትለኝ? ማለቴ ቢያንስ አብረን ስንማር አንቺ ያለሽን ማንነት አውቃለሁኝ። አረ በጣም ጥሩ። እስከዛሬ የምታውቀኝ በማደርገው ነገር ከሆነ ከዚህ በኋላም በዚህኛው ማንነት ይወቀኝ እሺ። ከዚህ በኋላ ግን በማደርገው ነገር ጣልቃ እንዳገባ። ሀና አቤል ተወኝ አልኩህ እኮ። አንተና ጓደኞች እንደምታደርጉት ዘፈን ሳዳመጥ አይደለም የማረው። የአባቴን ሳልና ማቀሳቱን እያዳመኩ ነው የማረው። ህይወት አንተ ጋር ቀላል እንደሆነች እኔ ጋር ቀላል አይደለችም። በእናትህ እባክህ ተወኝ አቤል። ቆይ አንተ ልጆቹ ምን አድርጉ ነው የምትላቸው? ምንድነው እያስተማርክ ያለው? እውነት ደግሞ የህይወት አንዱ ግብዓት ነው። አቡ በእናትህ ፍልስፍና ናቁም። በአንተው የኋላ ቀር አስተሳሰብ ልጆቹ እየተጎዱ ነው። ድሮም ዳር ቆሞ እንደዚህ ማንደር የእንደንታንተ አይነቱ ጸባይ ነው። አቤል ሁለተኛ እንደዚህ አይነት ንግግር እንዳትናገረኝ። ሰማኛለህ? ህይወቴን ሰውቼ
ያንተ የብቸኝነትን ህይወት እኔ የምኖረው ሰዎችን ሁላ እያነደርኩ እኔ ዳር ለመቆም አይደለም። ዝም በል በእናትህ። ይህንን አደረግኩ ብለህ ልበል ልታሙቅ እንጂ ስለነሱ ጉዳት አሳስበው አይደለም። ዝጋ ዝጋ አልኩህ እኮ አቤል፣ ዝጋ። ቆይ ምንም የማታውቀው ልጅ ሌብነት ማስተማርና ወደ ማህበረሰቡ መልቀቅ ለምን አስፈለገ? ያንተን ቫይረስ እንድትከትብልህ ነው? አቤል እየተፈታተንከኝ። እኔ እኮ ፍላጎቴ አንድና አንድ ብቻ ነው፣ እናንተ ህልማችሁን እንድትኖሩ ማድረግ። ታዲያ ይህን በማድረጌ ምላሹ ይሄ ሊሆን ይገባል። ይኸውልህ እኔ ሁሉንም ስራን እየነቀፍኩ አይደለም፣ ግን ደግሞ አብዛኛው ስህተት ነው። መርጦ መስማትና አረጋግጦ ማመን የባለቤቱ ኃላፊነት ነው። ይሄንን አይመለከተኝም። ግን ደግሞ መኔ ሁላችሁ እዛች ወረቀት ላይ የጻፋችኋትን ሳትወዱ በግዳችሁ ትኖሩታላችሁ። እና ሀና ሌባ ሆናለሁ ብላ ነበር የጻፈችው? አይደለም፣ ከአባቷ ሞት በፊት መቅደም ነበር የፈለገችው። በነገራችን ላይ አባቷ ታማሚ መሆኑን በደንብ እናውቃለን። እናም አባቷ በየትኛውም መንገድ ጣር ውስጥ እንኳን ቢገባ እመነኝ ሀናን እገድላታለሁ። ስለዚህ በየትኛውም መንገድ ገንዘብ አግኝታ አባቷን እንድታቆይ አደረኩ። ምን ማለት ነው እገላታለሁ ማለት? አንተ ሰው ያማል እንዴ? የራሷ ህልም ነው። ቆይ የሷ ህልም ቢሆን የእውነት ልገላት ነው? አዎ፣ አባቷ ሊሞት ባለ ቅስፈት ውስጥ እገላታለሁ። ያላችሁት ሁላ እንደሚሳካ አምናችሁ ጻፉ ብዬ ነግራችሁ ነበር። ቆይ ግን ሲጀመር እሷ ከአባቴ ያስቀድመኛለች ፈጣሪ ነው። አንተ ማን ፈጣሪ ያደረገ? ህልምን ለመኖር የፈጣሪ ፍቃድ ብቻ ሳይሆን ያንተም ምርጫ አስፈላጊ ነው እንጂማ ሎተሪም ያልቆረጠ እድለኛ እኮ ይሸለም ነበር። በፈጣሪ ፍቃድ ጀርባ የእኛም ጥረት ወሳኝነት አለው። ይኸውልህ ነገ ወደዚህ ቤት ስመለስ ላገኝ አልፈልግም። ደግሞ ልንገርህ፣ ሀናን አንድ ነገር አደርጋታለሁ ብትል ሁሉንም ነገር ነው ለፖሊሶቹ የምናገረው። ጥሩ ነው፣ በጣም ጥሩ። ስለዚህ በአንድ ድንጋይ ሁለት ወፍ መታው ማለት ነው። በሽተኛ ማርዬ እንዴት ነሽ? ደህና ነኝ አቤል። እንዴት ነው አንተ? አለሁ። ተመችቶሻል? ሰሞኑን የይዙ ፍቅር ያፋፋል መሰለኝ። ቅዱሴም አገኘ። ፈጣሪ እኔን የማስበኝ እንጂ። እውነት ነው አቤሎ። አንተም በቅርቡ ከቲና ውጭ ሌላ ፍቅረኛ እንደምትይዝ አምናለሁ። እውነት ነው። በነገራችን ላይ ማርዬ የሆነ ነገር ላውራሽ ፈልጌ ነበር። ማለቴ ስለ ጓደኛሽና ስለ ጓደኛዬ። ስለ ማንና ማ? ቅዱስና ሀና ማለት ነው። ዋናው ጉዳይ እንኳን የቅዱስና የሀና ነው። እንዴ ሀና ምን ሆነች? ችግር አለ እንዴ? ሀና ችግር ውስጥ ያለች ይመስለኛል። አሁን ላይ ሳስበው ትክክለኛ መንገድ ላይ አትመስለኝም። እንዴት? እሱን አላውቅም። የተሰማኝን ነው አለ አይደል። ባለፈው ከነቲና ጋር በተፈጠሩ ነገር ሊሆን ይችላል። ብቻ ግን በስሜታዊነት ችግር ውስጥ እንዳትገባ ማርዬ ምከሪያት። ከአሁን በኋላ እንደዚህ አይነት ነገር አይፈጠርም። አዎ እኔም እሱን ነው ፈልገው። እባክሽ ማርዬ ሀናን ተከታታያት። ሀና ጥሩ ልጅ ናት፣ እንዳትጎዳ። አሁን ላይ ልነግርሽ የማልፈልገው ብዙ ነገር አለ። እሺ ግን ጥያቄ የሆነብኝ ከመጀመሩ እናንተ ስላና መጨነቅ የጀመርከው? ያው የቅዱስ ስለመወዳት። እንዴ አቤሎ የቅዱስን ማለቴ እንደሚወዳት እያወቅ? እሺ ማርዬ ግን ደግሞ ይህን ነገር ለማንም እንዳትናገሪ። ለሀና ደብዳቤ ቴክስትም ስጽፍ የነበርኩት እኔ ነኝ። ግን ደግሞ እሷ በእርዳታ የተሸማቃ እንድትቀርበኝ አልፈልግም። ለዛ ነው ቅዱስን የላኩት። እንዴ ቆይ አቤል ምን ነክተዋል?
ያልሆነ ነገር ያደረገልኝ ቅዱስ ነው ብላ ከሀና ከቅዱስ ፍቅር ቢይዛት? አላቅም ማርዬ፣ ግን ደግሞ ጊዜው ሲደርስ ሁሉንም ነገር እነግራታለሁ። አቤላ ከረፈደ እንዳይሆንና እንዳታዝን። እኔ ምንም ማድረግ አልችልም። አንቺ ግን ከጎኗ ምከሪያት። እሺ በቃ አታስብ። ማነህ? ኢዛና ስምክ አይደለ እንዴ? እየጠራችሁ እኮ ነው። ምንድን ነው የምፈልሽ? ተረጋጋ። ምን ይበጣጥሳል ታዲያ? በስነ ስርዓት አውራ። ለነገሩ የዛ የቅዱስና የአቤል ጓደኛ ሆነ። አንቺ ዝም በይ። ያቺ ሾካካ ሚስትህና አቤል ክላስ ውስጥ እንደሆኑ ሶስና ነግራኛለች። ስለምንድን ነው እያወሩ ያሉት? አንቺ ቆይ ያምሻል። ስለምንስ ቢያወሩ እኔ ምን አገባኝ? ደግሞ ቅዱስ አልፈልግሽም ማለሻ እንዴ? እኔ ስለማርዬ ልጨነቅ እንጂ አጉል አፍን ባትካፈት ጥሩ ይመስለኛል። አለበዛ አፈቀርኩሽ ምናምን እያልክ ቀን ከሌት ስታላዝን ስትልክ የነበረውን ቴክስት ነው ለማርዬ ማሳያት። ባለፈ ነገር ልታስፈራሪኝ ብቻ እንዳይሆን። ያኔም ቢሆን ሰው መስለሽኝ ነበር። አሁን ግን ሰው አገኘሁኝ። ይሄ አፍ መካፈት አንድ ወር ሙሉ ሙር ከመያዣ ውጭ ሌላ ለምንም አይጠቅም። ታውቃለህ፣ አደርገዋለሁ። ቆይ አንቺ ነገር አይሰለችሽም እንዴ? በቃ ተይን። እኔም ሆነ አቤል አንፈልግሽም። አቤል ደግሞ የሚያፈቅራት ልጅ አለችው። ማናት? ድፍረቱ ካለሽ ጠይቂው፣ መጥቶልሻል። እነ ቅዱስ የት ናቸው? ከሀና ጋር የተለመደው ቦታ ናቸው። በቃ ሄዳላችሁ። ያልኩን ስለተረዳኝ ደስ ብሎኛል። በጣም አመሰግናለሁ። ምንም አይደል። እኔ የምፈልገው ያንቺን ደህንነት ብቻ ነው። ወይኔ ምን ነው? ትንኝ ነው መሰለኝ። ወይኔ ጉዴ።